እየፈተሽኩኝ ነበረ። በጣም ብዙ ጥያቄዎች ነበሩ። ሁሉንም ጥያቄዎች ተውኳቸው። ለምን የተውኳቸው? ለሁሉም ጥያቄዎች መጽሐፍ ውስጥ መልስ እንደማገኝ እርግጠኛ ስለሆንኩ ማለት ነው። እነዛን ጥያቄዎች እዚህ ጋር መጠየቅ አቆምኩኝ። ኔትወርኩም ጥያቄዎች መልስ ልሽ ጥያቄዎችን ሬዝ አደርጋለሁ። አይ ቲንክ ፎሎ አድርጋለሁ። እናወራለን ብዬ አስባለሁ። ቴንክ ዩ ዞላዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ እውነት ለመናገር አቤሎ ያው ከግሪክ ምንም ችግር ጎረቤት ነን። ትንሽ ማይል አሁን እየደረስክ ነው። ጀርመን አትመጣም በዚህኛው ዙር አውሮፓ? እኔ ፍራንክፈርት። ጀርመንም ብርድህን ጨርስ መጀመሪያ ክረምት ውጣ መጀመሪያ ከዛ እናወራለን። ፍራንክፈርት ባይዘው የዚህን ያህል ብዙ ብርድ የለም፣ ብዙ ቅዝቃዜ የለም። ከች ካልክ እንገናኛለን ብዬ አስባለሁ። አቤል እኔ ሰው ብሎክ ያደርጋል ብዬ አላስብም፣ ግን አቤልን የሚሳደብ ሰው ካለ ደግሞ ተደርጋችኋል፣ ቀምሳችኋል ማለት ኮንተንቱ ፍታኝ ምናምን ይላልና ወንድማችን አቤል ሳይሆን ሞዴሬተሮቹ ናቸው የሚሆኑ ብዬ ማስበው እንጂ በአቤል ሀምብልነት እንደዚህ የሚያነጋግርም ነገር ላይ አሉ እንደ ጠላቶች አይጠፉም። ግን አንዳንዴ ሃይማኖት ያንተ ሃይማኖት የሚሳደብ ምናምን ሲኖር እንደዚህ አለ አይደለ? አንዳንድ በተለይ ሃይማኖት ዘር ተኮር ነገሮች ምናምን ካሉ ብዙ ጊዜ ብሎክ አደርጋለሁ። ላይክ ኢቭን እኔንም ሳይሆን ኖርማሊ ኮሜንት ላይ እንደዛ ለሰዎች ሪፕላይ የሚያደርጉ ካሉ ብሎክ አደርጋለሁ። በቃ ደርሶታል ማለት ነው። ጠየቁለት ማለት ነው። በሙድ ጠየቁለት። አቤል መጠየቅ የምትፈልጉ ሰዎች እሱ ሄዳችሁ መጠየቅ ትችላላችሁ። ለአቤል እኔ ስትሉ እኛ ልናስተላልፈው አንችልም። አቤል ጋር ሄዳችሁ ጻፉለት። አቤል አያነብም። ሀበሻችን ደግሞ አቤልን ቆንጆ አድርገህ ለአቤል ጥያቄ ያለኝ ነው እያሉኝ ያሉት። አይደለም እንትን ይላል። የኔ ኮሜንት ብዙ ጊዜ ይሮጣል። የሱ ኮሜንት እንደዚህ ፍሪዝ ያደርግና ከዛ ብድግልና ደግሞ በጣም ይሄዳል ደግሞ ወደ ላይ። ሳሚ አባባሌ ገብቷል። ለአቤል ጥያቄ ያለኝ ብሎ ነው እያለኝ ያለ አስገባኝ አይነት ነገር ነው። ስለዚህ አቤል ጋር ግን ሄዶ ጋር ቢጽፍለት ይችላል ወይ ደግሞ ጥያቄው መጽሐፍ ነው እዚህ። ይሄማ የአቤል መጽሐፍ ራሱ እንደዚህ አይነትን ነገር አያስተምርም። እንዴት እንደሚሆን ይሄ ንግግሩ ራሱ ጥያቄ ያለኝ ተብሎ አበሻዊ አይጠየቅም እና እንዴት አድርጎ ይገባልስ? ጽሁፉን ብቻ ሰመራይዝድ አድርገን ግን እናወራላችኋለን ጋይስ። አቤል እባክህ ማውራት ይቻላል። ባይዘው ስቲል መጽሐፉ ውስጥ ገና ብዙ ነገር ስላለው እንዳልኩ መጽሐፍ ውስጥ ግን አቤል የመጽሐፍ ውስጥ ስቴፕ ባይ ስቴፕ ነው ለማለት ነው። መጽሐፉ አሁን ስቴፕ ባይ ስቴፕ ነው። ለምሳሌ አሁን ከግማሽ መጀመር አንችልም። አሁን እንዳልኩ ኮንተንት ላይክ ይሄ ምንድነው እንደዚህ ይሄ ምንድነው ብሎ የትኛውን ይጠይቃል? ፊት ለፊት ያለውን ይጠይቃል። ይሄ በቃ አለ አይደል? ወደዛ ተሻግረ ማግኘት የምታገኘውን ነገር ይሄኛው ከዚህ ጋር ቢውልድ ካላረከው ምንድነው ዩቲዩብ ራሱ ምንድነው ራሱ ካምፓኒው ምንድነው የሚለውን እኮ ካልተረዳው ከዛ ጀምሮ መጽሐፉ ከየት እንደሚጀምር ታውቃለህ? ምንድነው ሶሻል ሚዲያ ኢንፍሉዌንሰር ማለት ምንድነው? የክሬተር ኢኮኖሚው ምን ያህል ነው? ምን ያህል ዩቲዩበሮች አሉ በአለም ላይ? ምን ያህሉ 1 ሚሊዮን ደረሱ? ምን ያህሉ ምን አዋርድ ወሰዱ? ዳታዎች ይነግራል መጀመሪያ እና ምን ያህል ሊሳካልህም ምን ያህል ላይሳካልህም እንደሚችል ይነግራል። ከዛ ነው የሚጀምረው። ገና ኢንፍሉዌንሰር ማለት ምን ማለት ነው የሚለው ወይም ተጽዕኖ ፈጣሪነት ምንድነው? ከዛ ዩቲዩብ ራሱ ፕላትፎርሙ ምንድነው? አልጎሪዝም ምንድነው? ከዛ ካልጀመርክ ገብቷል። አሁን ምንድነው ይሄድና ዩቲዩብ ላይ ይጭንና ከዛ እኔ እኮ መንፈሳዊ ነገር ስለምሰራ ዩቲዩብ ደግሞ 666 ስለሆነ አይፈልጉም ኮንተንት ይላል። አይወድም ይላል። ኢቭን አያየውም ራሱ ሰው ራሱ እኮ አያየውም ያንን ኮንተንት ገብቷል። ያንን ነገር እንትን የሚያደርግ ሰውም አይወደውም። ሙሉ ሂውማን ጀስት ሰው ስላልወደደው ነው ብሎ መገንዘብ አይችልም አንዳንድ ሰው። እና ምንድነው ከየት ነው የሚጀምረው? ምንድነው አልጎሪዝም ምንድነው እንዴት ይሰራል ከሚለው ሲጀምር ግን ስቴፕ ባይ ስቴፕ ሁሉንም እያወቀው ከዛ ዩቲዩብ አከፋፈት አሁን ዩቲዩብ አከፋፈትን እዛ ላይ ይነግራል። ግን በኪዋር ያደረግነው ዌብሳይት ላይ ለምንድነው ዌብሳይት አለው መጽሐፉ ራሱ በኪዋር ያደረግነው ለምንድነው ሁሌ ስቴፑ ይለያያል። ዩቲዩብ ከአመት በኋላ ኢንተርፌሱን ሲቀይረው አፕግሬድ ሲያደርገው ክሬት የሚለው ሌላ ቦታ ይሆናል፣ በግራ ይሆናል ወይ በቀኝ ይሆናል ምናምን። ስለዚህ እሱ ሲሆን መጽሐፉን እንዳይጥለው በኪዋር ሲሄድ አፕዴት የሆነውን ሁሌ ዌብሳይት ላይ እንቀይረዋለን። ቪዲዮ ይቀየራል ማለት ነው። ቪዲዮ ያው አፕዴት ይቀየራል ያለው ስቴፕ ባይ ስቴፕ ኢንተርፌስ እዛ ላይ በስዕል ነው የሚያሳየው። ዌብሳይቱ ላይ ስትሄድ abel247.com ይላል። እዛ ላይ ስቴፕ ባይ ስቴፕ ስለሚያሳየ ወደዛ የዛን ሊንክ በኪዋር ነው ያስቀመጠው። that is amazing
እዛ ላይ ሄዶ ያየዋል። ከዛ አከፋፈት ይማራል፣ አጫጫን ይማራል። ከዛ ኮፒራይት ምንድን ነው፣ የዩቲዩብ ህጎች፣ ብዙ ሰው ማያውቀው አለ። ሪዩዝ አለኝ ይላል ሁሉ ጊዜ። ሪዩዝ ምንድን ነው? ሪዩዝ ማወቅ አለብን። በቃ የሆነ ሰዓት አድሰንስ ምንድን ነው? አድሰንስ አሞላል እንዴት ነው? ገብተዋል። እሱን ሁሉ በስቴፕ ባይ ስቴፕ አይደለም። ለምን አድሰንስ ስትሞላ ሁሌ ይለያያል እንደ ሀገሩ ህግ። የታክስ ህግ ሲቀየር ምኑ ሲቀየር ስለሚቀየር እንደዚህ የሚቀያየሩ ነገሮችን ዌብሳይት ላይ ያደረግነውና ዌብሳይትና መጽሐፉን ሊንክ አደረግ እንደዛ ነው የሰራ። ናይስ። ስለዚህ ቢልድ መደረግ አለበት ልል ፈልጌ ነው። በጣም አሪፍ። እኔ ጋር አንድ ያለውን ጥያቄ ያው ስንጠይቀው መጽሐፉ ላይ እንዳለ ነው ቼክ የምናደርገው። እሺ ዞላይ ቆይድ ሂድ ዞላይ መቀጠል ትችላለህ። እሺ አይ እኔ እንኳን እዚህ ጋር ላሉ ኦዲየንሶች እሺ ሁለት ጥያቄዎች ነው ያሉኝ። የመጀመሪያው ምን ያክል ፔጅ ነው መጽሐፉ ፔጅ ነው ማወቅ ትችላለህ? ወይም ሰነፍ ነው እንደ ዞላ ማንበብ አትወድም? ሀበሻ ጋር ሁለተኛ ማንበብ አትወድም እንደ ዞላ? ኖ ለሱ አይደለም ባይዞይ ኖ እነዚህ ጥያቄዎች ባይዞይ ለኔ አይደለም። እነዚህ አይ ነው ለጨዋታው ነው። አሁን እዚህ ጋር ብዙ ኦዲየንስ አለ። ሰው ያንዳንዱ ሰው ለምሳሌ እሺ ፕላስ ፕራይስ ይታወቃል ወይ? አሁን እንደዚህ ሀገሩ ይለያያል ወይስ ኮመን ፕራይስ ነው ያላችሁ? የዞላ ኔትወርክ እየዘገየ ነው የሚደርሰን መሰለኝ። እየተደራረብን ማለት እንደዛው ነው ወይ? እኔም ቸኩዬ ሊሆን ሶ የሀበሻዊ መጽሐፍና ኢትዮጵያ ያለው መጽሐፍ ይለያያል እንትኑ ማለት ነው። ሶ Thank you. Okay. 5 minutes. ሶ ምንድነው እንትኑ ይለያያል። ላይክ ፔጁ ራሱ ይለያያል። ለምሳሌ እሱ አማዞን ላይ ገዛኸው 10 ፔጅ ያንሳል ከዚህ ኢትዮጵያ ከሚሸጠው። ለምን አማዞን በዛ በነበረው ፎንት ሊቀበለን ስላልቻለ ፎንቱን ስንቀይር ኦሬዲ ብዙ ማስወጣት የነበረብን ነገር ነበረ እንድናስወጣ እንትን ስላለ ሶ የ10 ፔጅ ልዩነት አለው ኢትዮጵያ የሚሸጠውና እሱ ማለት ነው። ግን የሚቀረው ነገር የለም። ሁሉም ኦሬዲ እሱ ላይ 100% አለ። it's all about ፎንቱ እና ደግሞ ወደ ፕራይሱ ስመጣ ይለያያል ማለት ከሀገር ይለያያል። አሜሪካ አሁን አማዞን ላይ $35 ነው ያለው። ጀርመን ሲሆን ጣሊያን ሲሆን ራሱ ሺፒንግ ኮስቱን ራሱ ነው የሚጨምረው። እኔ አላውቅም። አሁን ጀርመን ያለ ሰው ነው ቼክ የሚያደርገው፣ ኖርዌይ ያለ ሰው ነው፣ እንግሊዝ ያለ ሰው፣ ካናዳ ያለ ሰው ይለያያል። ሶ አሜሪካ ለሆኑት ግን 35,000 ነው። ኧረ በለው $35 ነው። አይዞ $35 ነው። $35 ነው የሚሸጠው እና ኮስት የሚያደርገው አሁን 40 ዩሮ ይለኛል። እዚህ ጋር ኢሮፕ ነው ማለት ነው። የሆነ ሰሞኑን ኢሮፕ ሊንኩ አለ አይደል ባዮ ላይ። አሁን ስቲል አማዞን ላይ አቤል ብርሃኑ ብላችሁ ማግኘት ትችላላችሁ። ዋጋው አማዞን ላይ ብቻ ሳይሆን እኔ ቲክቶክ ላይ ፕሮፋይል ላይ ገብተው እንትኑ ላይ ሊያገኙ ይችላሉ። ሊንኩ አለ ባዮ ላይ ገብተው የአማዞን ሊንኩን ሊያገኙ ይችላሉ፣ ቼክ ሊያደርጉ ይችላሉ። ሁለተኛ ደግሞ ኢትዮጵያ ላለው ሰው ደግሞ ከሺፒንግ ኮስቱ ጋር አንድ ላይ ዲሊቨር ነው የሚደረገው። ያሉበት ጋር ዲሊቨር ይደረጋል። 1500 ብር ነው ሸጠን ያለው እሱ ዲሊቨሪ ኮስቱ ነው። ያ አንድ ጥያቄ እኔ ጋር አንድ የቀረሃል መሰለኝ አዞ ላይ ካልተሳትኩ ወይስ ኦኬ ገጹንና ዋጋውን ጠይቅ። አይ እዚህ ጋር ኖ እንትን ነው ጀስት የኦዲየንስ ጥያቄ ነው እየጠየቅኩ ያለሁት እኔ። አንድ ጥያቄ የመጨረሻ ጥያቄ አለ። አቤል እባክህ ስህተትን ሰዓት አጠቃቀም ላይ በኩል ሰዓት አውራን፣ ዜና ትሰራለህ፣ ትራቭል ታደርጋለህ፣ እባክህ ንገረን ምናምን የሚል ጥያቄ አለ። እሱን ነበር አልክልኝ። እኔም እሱን ላወራው ነበር። እዛው ላይ ራሱን ኮመንት አንተ ጋር ጽፈው ቅድሚያ አግኝተዋል ማለት ነው። ፕላስ እንትኑን አንድ ጊዜ ቅድም አይ ቲንክ ሳሚ ሸምድኸዋል አይደለ? 0949130000 ዞላ የኔ ታቀኝልህ ኪነ ጥበብ ለልብሙ ማለኝ ሁነ አንተ እኮ ክሊክ የተባልከው ያለ ምክንያት አይደለም ታዲያሳ 0949 ላቤል ልንገረው ምንን ዞላይ ላቤል እንዳልነግረው ምን ሚስጥር እኔ የሚደበቅ ማኑን ነው የአካውንት የትኛው የአካውንቱን ነው እንጂ ቪዲዮህን የሱሱ ዛትስ ቢግ የሰራውን የማስታወቂያውን ቪዲዮ አይ ቲንክ እኔ አንዴ መምጣት አለብኝ። አንዴ 2 ደቂቃ አስጥ 2 ደቂቃ ማክሲመም 2 ደቂቃ አመለሳለሁ። ኦኬ እሱኛው እኮ ኮፒ ፔስት አድርጌ እኮ ነው ከዛ አካውንት የተሳሳተው ነው ዞላይ ማን ነው ግን ነገረ? እኔ ደግሞ እኮ መቼ እንዳወቅኩት ታውቃለህ?
ተው በቃ የነገረን ሰው አውቅ ያለው የሆነ ሰው ቪዲዮ ሊሰራ ሂድና አስተካክለው ንገረው አሉ። ግን አንተ አልነገርከኝም። ግን ኤዲት ማድረግ ደግሞ አልቻልኩም። 7 ቀን አልፎት ነበር።